የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ። ማን ነው ስምሽ? ቤት ቤት ከየት ሀገር ነው የመጣሽ? ከድሬ ድሬ። ስንት ዓመትሽ ነው? 18 ስንተኛ ክፍል ነሽ? አቁሜ ያለው ክላስ አቁመሻል? አዎ። ለምን? አስጠላኝ። አስጠልቶሽ? አዎ። እውነት ማለት ቴክኒክ ሁለተኛ ዓመት ነበርኩኝ። ባለፈው ዓመትም ጀምሬ አቆምኩኝ። በዚህ ዓመት ጀምሬ አቆምኩኝ። ስለ ዓላማ ስለ ይቅርታ ሳስተምር ምን ተሰማሽ? እኔ እንኳን ዓላማ ራይ ምናምን ነገር ቀርቶ ተስፋ የለኝም ከነ ማለት ነው። ማለት በቃ የዛሬን ብቻ ኑሬ ነው ማለፍ የምፈልገው። የዛሬንም የምኖረው መኖር ሳልፈልግ ማለት ነው። በቃ መኖር ስላለብኝ እና ያው እግዚአብሔር እስካልወሰደኝ ድረስ መኖር ስለማልችል ብዬ እንጂ ዛሬን እንኳን መኖር አልፈልግም ነበር። ምክንያቱም አጠገብ ያሉ ሰዎች ማንም ይወደኛል ብዬ አላስብም። ማንም ማለት ነው። እንኳን በደንብ የሚያውቁኝ በደንብ ተሚሉኝ ቀርቶ ዛሬ ያየኝ አሁን ያየኝ ሰው እንኳን የሚወደኝ አይመስለኝም። ስለዚህ አንድን ሰው ስተዋወቅ መጀመሪያ የምናገረው ቦዘኔ እንደሆንኩኝ በቃ ዱርዬ ምን የሆነ ነገርና መጥፎ ጎኔን ብቻ ነው የምናገረው እንጂ ጥሩ ጎኔን ተናግሬ አላውቅም። ለምን? ሲያየኝ የሚጠላኝ ስለሚመስለኝ ጨምሮ እንዲጠላሽ እንዲጠላኝ የበለጠ እንዲጠላሽ። አዎ። እዚህ ከመጣሽ በኋላ በነበሩት ቀናቶች ምንድነው አንደርስታንድ ያደረግሽው? ማለት እኛ ስንፈጠር ሲጀመር በዓላማ ነው የተፈጠርነው። እኔ መጀመሪያ ሳልፈለግ ነው ሲጀመር የተወለድኩት ብዬ ነው የማስበው። እናቴም አባቴም ወንድሜም ያወዱኝም ብዬ እንጂ በቃ ዓላማ አለኝ እንደዚህ የሆነ ቦታ ደርሳለሁ ምናምን ብዬ አስቤ አላውቅም ነበረ። 18 ዓመት? አዎ። ቤተሰቦች ክርስቲያኖች ናቸው? አዎ። ምን ይሰማቸዋል? ራስሽን ታገያለሽ ከቤት? በቃ ሲጀመር አሁን ላይ ምንም እንትን አይደለም ከነሱ ጋር ያለኝ ቀረቤታ። አትነጋገሪ ብዙ? ወንድሜም ደግሞ አሁን ላይ ትንሽ ጥሩ ሁኔታ ላይ ስላልሆነ ያለው በቃ። እንደዚህ ለምንድን ነው የለበሽው? አሁን ይሄ እንደዚህ ነው የምትለብሽው ወይስ ከዚህ የተሻለ ትለብሻለሽ? ከዚህ ባሰ። ከዚህ ባሰ የተቀዳደደ። ስመጣ ራሱ ከድሬዳዋ ስንመጣ የሌለ ልብስ ነበር ለብሼ የመጣሁትና ሰኞ ቀን ለብሼ እመጣለሁ ስላቸው የህብረት ልጆች አሉ አይሆንም ብለው ነው ልብስ አስቀይረው ሌላ ልብስ ለብሼ የመጣሁት። ስትገዢም እንዲቅድድ ያለ ነው የምትገዢው? አዎ። ለምንድን ነው? በቃ ሙዴ ነው ማለት ወዳለው በጣም ማለት ነው። እሺ ይቅርታ ለመጠየቅ ለምን ፈለግሽ ታዲያ? የበደሉኝም ልጆች አሉ የበደልኳቸውም አሉ። በመጀመሪያ እናቴ እኔ ጨዋ እንደሆንኩኝ የቸርች ልጅ እንደሆንኩኝ በ10 ጣቷ ትፈርምላለች። በጣም ነው የምትተማመንብኝ። ሱሰኛ እንደሆንኩኝ አታውቅም። ቅመሽ ታውቂያለሽ? እቅማለሁ፣ ጠጣለሁ፣ አጭሳለሁ፣ ዊድ ወስዳለሁ፣ ድራግ ወስዳለሁ። ሰው ከቤት ርቆ ምናምን ነገር ነው አይደል ይሄን የሚያደርገው። ከቤት ወጥቼ ጀማዎች ጋር ምናምን ሄጄ አደርጋለሁ። ቤት የቸርች ልጅ እንደሆንኩ ነው የሚያውቁት። ከቸርች ከጠፋው በጣም ቆይቻለሁ። በጣም ቢያንስ ከዓመት በላይ ሆኖኛል እንትን ባይልም ማለት ነው። እናቴ እንኳን እነዚህ ሁሉ ነገሮች እንደማረግ ቀርቶ ዘፈን አጠገቧ እየዘፈንኩ እንደምዘፈን እንደምሳደብ እንደምል አታውቅም። በቃ የመጨረሻ ጨዋ እንደሆንኩኝ ነው የምታውቀው እና ትመሰክርልኛለች ሁላ ማለት ነው ጨዋ እንደሆንኩኝ። ቤት ውስጥ ግቢ ውስጥ አለች እምቅም ልጅ ማለት ነው እና እሷ ጋር ነው እየገባው እምቅመው። እናቴ ቤት ውስጥ እናቴ ሆና እኔ እሷ ጋር እቀመጣለሁ እያልኩኝ እሷ ጋር እየሄድኩኝ እቀማለሁ። ስጠራኝ ምናምን በቃ በጨዋ ሙድ እወጣለሁ ማለት ነው ምንም እንዳላረገ እና በቃ የባህል ቀን ምናምን ራሱ ቀን 6 ሰዓት የጀመረን እስከ ማታ 5 ሰዓት ምናምን ቤት ውስጥ እየጠጣን ጨብሰ ምናምን የሌለ በቃ ቤት እንደምንም ብዬ ኖርማል እየመሰልኩኝ እገባለሁ። እናቴ እንደማልጠጣ ነው የምታውቀው። ከነ በቃ ውጪ ወጥቼ ጎረቤት እንደዚህ እንትን ሬስቶራንት አለ ምናምን ነገር እዛ ነው የምጠጣው እና እዛ ስጠጣ በቃ ምንም እንደማላደርግ ነው እሷ የምታውቀው። አረ እየጠጣች አይደለም ቤቲ ምናምን ይሏታል። እሺ በቃ ብላ አምናኝ ነው የምትቀበለኝ እንኳን ልጠረጥረኝ ማለት ነው። እና የእሷን እምነት አጉድያለሁ። ሁለተኛ ደግሞ አባቴን ይቅርታ መጠየቅ የምፈልገው 13 ዓመት በሽተኛ ነበረ። ፓራላይዝድ እና መናገር አይችልም ነበረ እና በቃ ምንም ፍቅር አልሰጠውም ነበር ለሱ ያለ ሁላ አይመስለኝም ቤት ውስጥ ማለት ነው። ምንም አቅፌውም በቃ እሱ ማቀፍን እየፈለገ እኔ ግን እሱን አላቅፈውም ነበር። እንዳለው ላልቆጥረውም ነበር ቤት ውስጥ እንዳለ ማለት ነው። ቤት ሲመጡ ጓደኞቼ እነሱ እሱን ያከበሩት እኔ ግን እንደሌለ ነበር የምቆጥረው። የራቀ ሰፈሬ
በሕይወት አለው የለም ባለፈው ዓመት ነው የሞተው። ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ ሳላውቀው ማንነቱን የነፍሴ እና ምግብ እንኳን እኔ እየበላሁ ለሱ ሳልሰጠው ሞት አበቀናለ ወይ ብሰጠው እንኳን ይሆናላ በቃ ዝም ይውር ነው ማረገለት ምናምን እንጂ ትናለ እሱ እናት ምናምን ያለ እየጠራኝ እኔ ግን አባቴ ቢያንድ ቀን ጠርቼው አላውቅም ነበር። ማለት ከልቤ አልወደውም ነበረ በጣም ማለት ነው። አሁን ላይ ቢኖርልኝና ይቅርታ ብሎ ደስ ይለኝ ነበር በጣም ማለት ነው። እጂ ባክፈው እሱን ይለክፍ ይፈለቀን ይባክፈው በጣም ደስ ይለኝ ነበር። ግን አልችልም። በጣም ነው የቆጨኝ የእውነት በጣም ማለት ነው። አፋቶ የራሱ አረገኝ በፍቅሩ መስሎኝ በምድሩ ሰላምና ርካታ ከአንዱ ተጋብቼን አንደኛውን ስፈታ አይቶ መባከኔን በእርግጥ አዝኖልኛል። ካፉ ቃል እፎይታ ወደ ቤቴ ገብቷል። ሱስ በጣም የሚያስጠላ ነገር ነው ጌታ በጣም ማለት ነው። እኔ ጊዜን ወስዶብኛል በጣም ትምህርታውን ሊመረቁ ነው አብሮኝ የገቡ ልጆች ቴክኒክ ላይ ማለት ነው። እኔ ግን አሁን አቁሜያለሁ ትምህርት እንዳልማር ቸርች እያልኩ እየወጣሁ ነው የምቀመው ክላስ እያልኩ እየወጣሁ ነው እየተወስኩ ምናምን የምገባው ማለት ነው። ቤት እንደዛ እየሆንኩ የገባው እንኳን ማንም አያውቅም ነበር። ጓደኞች ያውቃሉ የሚያውቁ አሉ አዎ የተወሰኑ ልጆች የሚያውቁ አሉ የነገርኳቸው ማለት ነው። ግን ማንም አይረዳም ማለት ጓደኛውን ላይ አሳጥቶኛል እውነት ቸርች ላይ አግለውኛል። የኛ ቸርች ሳይሆን ሌሎች ልጆች አሉ ክርስቲያን ልጆች ከሷ ጋር ማንም እንዳይሆን ተብዬ ተገልያለሁ ማንም ማለት ነው እስካሁን ድረስ እና እኔ ለወጣለሁ ምናምን ስላቸው ማንም አያምንም ማንም እና አውራሱ ደውለውልኝ ቅድም ሳሳለ ላይ ልጆች እዛ ነው ምናምን ስለምን ልትሰሪ ነው የሄድሽው ነው ያሉኝ። በቃ ለለወጥ ነው አንድ ዛሬ ተለወጠማ አየን ነው ያሉት። እናቅሻለን እኮ እና አሁን ላይ በራስ አይደለም እንለወጣለሁ ምለው እግዚአብሔር ይረዳኛል ብዬ ነው ከዚህ በኋላ ማለት ነው የእውነት። ጠዋት ሳስተምሪቱ ጋር ነበር እዛ ጋር ስለ ለውጥ ሳስተምር የመለወጥን ፍላጎት በሰው ውስጥ የሚያስቀምጠው እሱ ነው። ለውጥን የሚሰራው እሱ ነው። ለውጡን የሚጠብቀው እሱ ነው። በቃ የምር የእውነት የሚወደው ግን እግዚአብሔር ብቻ ነው። ሰውን እግዚአብሔር ብቻ ነው። አይናፍቀኝም አገሩ ያጨለማ ያሩሩ ነፃ አውጥቶኛል ጌታዬ በነፃነት ልኖር እፎይ ብዬ። እናቴ ማሚ ጌታን በጣም ወድሻለሁ እና እምነትሽን ስላጎደልኩኝ በጣም ይቅርታ። አንቺን እዚህ ቦታ አትጠብቂኝም ነበረ። በእኔ ምክንያት አንገት ደፍተሻል። ክላስ እየተማርኩ እንደሆነ ነበር የምታውቂው። እኔ ግን አቁሜያለሁ። ምርቃት እንኳን ስትጠራ እኔ በጣም ነው የምሸማቀቀው። በቃ ለምን እኔ እየተማርኩ እንደሆነ ነው ሌሎቹ የሚያውቁት። እየተማረች ነው ብላ ነው የምትናገሩ እንጂ እንዳቆምኩኝ አያውቁም። እና በቃ ብቻ እናቴ በጣም ይቅርታ ጌታን በጣም ማለት ነው። እንደምፈልጊው አይነት ልጅ ሆነልሻለሁ ከዚህ በኋላ የእውነት እንደምፈልጊው ማለት ነው። አላናድድሽም፣ አላማርሽም፣ የፈለግሽውን ነገር ሆነልሻለሁ እንደፈለግሽ ማለት ነው። ጓደኞቼም ደግሞ ያገለላችሁኝም ልጆች አሁንም ድረስ አላችሁ። የእውነት ይቅር ብያችኋለሁ ስላልገባችሁ ስላልተረዳ እናንተም ያለፋችሁበት ላይፍ ነው። ግን ስትረዱት አንድ ቀን የእውነት ለውጥ ሲገባችሁ እና ሁለተኛ ደግሞ ይቅርታ ማድረግላችሁ ሌሎች ልጆች አሉ። ጓደኞቼ መላቸው ወንድሞቼ መላቸው ልጆች ነበሩ እና ወንድሜ አባቴ እንደ እሑድ ሊሞት ከሁለት ቀን በፊት ምናምን ነው አምናቸው ነበረ። በጣም ወንድሞቼ መላቸው ነበሩ። ለነሱ ይቅርታ አረግሽላቸው? አረግላቸዋለሁ እውነት። እኔ በህይወቴ ቂም አላቅም ነበረ እነሱ ላይ ነው የመጀመሪያ ቂም ያዝኩት ማለት ነው። አሁን ድረስ ወደፊት በሆነ አጋጣሚ ባገኛቸው በቀላቸዋለሁ ብዬ ነው የማስበው። በፊት ታስቤ ነበር ስለ ይቅርታ ሳስተምር የማይንደው የክፋት ከፍታ የለም፣ የማይደፍነው የጥላቻ ጉድጓድ የለም አልኳ።
በቃ ስለዚህ ተሳክቶልኛል ስላስተማርኩሽ። ኧረ በደንብ በጣም እወዳለሁ። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየ።